በዚህ በተርታው ደቡብ አፍሪካዊ ሰፈር ውስጥ ቀይ ውስጥ ነው ያሉት ሱቅም መሰረቱ ሆቴል ገብቷል እና በታች ወርደው ታች ከሚኖረው ደቡብ አፍሪካዊ ጋር ነው የሚኖሩት። አንዳንድ ቀን ደቡብ አፍሪካኖቹ ለዚህ ለኢንፎርማል ለሚባሉ ስራዎች እንደዚህ አሁን ቅድም እንዳልኩ ቀበቶ ማዞር በለው አሁን ቅድም ያልከኝን መኪና እንደዚህ አይነት የመሳሰሉትን የጉልበት ስራዎች ላይ እንትን ፉክክር እንዲገጥማቸዋል። በዚህ የተነሳ ጥቁሮች ማለት አፍሪካውያንን እኛን በረከቦታቸው ዙሪያ አለን እዛ ውስጣቸዋልና የኑሯቸው የችግር አንዳንዶቹ የኑሯቸው የችግሩ መገለጫ አድርገው ያቸዋል። ተወዳዳሪነት ተፎካካሪ አድርገው ስለሚያስቧቸው ነው በዚህ ደረጃ እነሱን አንያሉበት ምክንያት እንጂ ከጥቁሩ በአብዛኛው እንግዲህ ጥቁሩ ያለበትን ነው የሚነግሩና ለምሳሌ ሀገሪቱ ከ3 ሚሊዮን በላይ እዛ ሀገር የሚኖሩ በህጋዊ መንገድ ማለት ነው የሚሰሩ እና እዛ ኢንቨስት የሚያደርጉ ዋቴቨር ሙሉ መብት ያላቸው ህጋዊ ጥበቃ ያላቸው ዜጎች አሉ ነው የሚለው መግለጫውን ስታነበውና ለምንድን ነው ይሄ የጥቁሮቹ እንቅስቃሴ ሌላ ጥቁር ለሚለው ያገኘሁት ምላሽ ነኝ እንጂ ሌሎች አሉ ልክ እንደ ብዙሃኑ ጥቁር አፍሪካዊ ሁሉ በዛች ሀገር የሚኖሩ ኖርዝ አሜሪካ አፍሪካንስ አሉ ይላል። ለምሳሌ እነዚህ አረቦች ማለት ነው ፓኪስታንም ህንድም እንዲህ እያልክ ትሄዳለህ። እነዛ እዛ ሀገር ሲኖሩ የስኪል ይዘው የሚገቡት ስኪል አለ፣ ገንዘብ አለ። በዛ የተነሳ መኖሪያቸውም የሚድል ክላሱ ውስጥ ነው መኖሪያ ቦታቸውም እና ስራቸውም። ስለዚህ ለብዙሃኑ ደቡብ አፍሪካዊ ስጋት አይደሉም። አያያቸውም የእሱን ስራ የሚሻሙት በየቀኑ ትከሻ አይደሉም። ስለዚህ በዚህ የተነሳ ነው የሚል ትንተና ነው ያለው። ግን አለም አሁን ለምሳሌ አንተ ስታስቀምጠው እኔም እያሰላሰልኩት የነበረው ነገር ምንድነው፣ ለምሳሌ ደቡብ አፍሪካ ውስጥ ሚኒባስ የትራንስፖርት ሚኒባስ የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20% ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈለው ሁኔታ ደግሞ ከ10 እስከ 35% ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽሎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። ታክሲ አሁን እነዚህ የመኪና ስራዎች እንደዚህ ቲፒካል ሴሚ ሌበር ናቸው። እነዚህ የድሃው ደቡብ አፍሪካዊ የሥራ የድሃው ብቻ ሳይሆን ታጋዮቹ መጀመሪያ ላይ መስራት የጀመሩት ከነጻነት በኋላ ታጋዮቹ ማለት ከነጮቹ ሲታገሉ የነበሩ ለነጻነታቸው ሲታገሉ የነበሩ ልክ ነጻነታቸውን ሲያገኙ ከእስር ቤት ከእስር ቤት ከምናምን የተፈቱት በቀጥታ ስራ የጀመሩት ወዴት ነው? ወደ ትራንስፖርት ነው። ስለዚህ ትራንስፖርት ይሄ ሚኒባስ እና በዛ ዙሪያ ያሉ ስራዎች በሙሉ የነሱ ሆነ። በባለቤትነት ነው በተቀጣሪነት ነው?
በባለቤትነትም በተቀጣሪነትም ሌላው ዜጋ እነሱን መንካት የለበትም። ከዛ ውጪ ነው መስራት ያለበት። እነዚህን ዘርፎች መሻማት የለበትም። እኔ በሄድኩበት ጊዜ ግን አሁን ያየሁት እንትን ይላል አፍሪካውያኑ ያን እኔ በሄድኩበት ጊዜ ነው እነዚህን ዘርፎች መሻማት የለበትም። ሌሎቹም ይሄንን ከግምት ውስጥ ከተው እነዚህ ዘርፎች ላይ አይገቡም። ታክሲ ምናምን አይነዱም። የማን ነው የነዛኞቹ ከነካህም አይለቁህም። ስለዚህ አንተም አትደፍርም፣ እነሱም አይለቁህም። በዚህ ሁኔታ ግን ዓለም ስትመለከተው እንግዲህ ነፃነታቸውን ካገኙ ወደ 40 ዓመት አካባቢ ነው የሆናቸው። አሁን 40 ዓመት እኮ ነፃነት ላገኘ ሰው ብዙ እኮ አይደለም። በ40 ዓመት ሂደት ውስጥ የመማር የስራን ባህል የማወቅ የተለያዩ ነገሮችን ማግኘት እድሜው አጭር ነው። ስለዚህ አሁን ከተለያየ ቦታ በስደት የሚሄዱ ሰዎች ደግሞ ከመጡበት ሀገር የየራሳቸው ትንሽም ቢሆን ዕውቀት አለ፣ የሥራ ባህልም አለ። ስለዚህ የሚሄዱትና የሚገቡት ሰዎች በቀጥታ ከጽዳት ነው የሚጀምሩት። ለምሳሌ ሳውዝ አፍሪካ ውስጥ መሬት ላይ ሄዶ መተኛት ችግር የለውም። ኢትዮጵያኖቹ ለምሳሌ እኔ አንዱ የነገረኝ ነው ደቡብ አፍሪካዊ ይተኛል አይደለም፣ ኢትዮጵያዊውን ነው ማለት። አሁን ለምሳሌ አቧራውን እፍ ብሎ ይተኛል። አሁን አንዱ ያገኘሁት ከኬንያ ሳውዝ አፍሪካ ገብቶ ሜዳ ላይ ይተኛ ነበር። ሜዳ ላይ ሲተኛ አንዱ የሳውዝ አፍሪካ ዜጋ እዛው በሩ አካባቢ ስለነበር የሚተኛው ከየት ነው የመጣው? ከኢትዮጵያ። እንደዚህ ሆኜ እንደዚህ ተሰቃይቼ ምናምን ነገር ይለዋል። ሲለው በጣም ነው የሚያሳዝነው፣ መንዳት ትችላለህ ሲለው አዎ አለ። አስከት አሁን ነገር ይዟል። በጣም እሺ አዎ ሲለው አወጣና መኪናውን በቃ ከዚህ ሰዓት ጀምሮ ሾፌር ነው ያለው እና ሾፌር ሆነ። እና ያገኘው እና መኝታም ቤቱም አገኘ ማለት ነው። አየህ አሁን ከሌላ ቦታ የሚሄዱት የሆነች ነገር ይዞ ነው የሚገባው። የሆነ ነገር አለ። አሁን ለምሳሌ ከሆሳና የሚሄዱትን እንውሰዳቸው። ከሆሳና የሚሄዱት ሁሉም ከሆሳና የሚሄደው መረጃው አለ። ምክንያቱም ወንድም አለው። ሆሳና በጋዜጠኛነት መጀመሪያ ለዘገባ የሄድኩባት የአቶ ጴጥሮስ የጓድ ጴጥሮስ አገር ናት። በጣም የምታምር። ከዛ የሚሄዱት መረጃ አላቸው። በቀጥታ ይኸውልህ ወደ መርካቶም ከገቡ መርካቶ ውስጥ ይገባሉ። መርካቶ ነው የሚሉት እነሱ በቃ በቀጥታ ወደ ሽቀላ ነው የሚገቡት። እና ይሄ አይደለም ወይ ገባ ነፃነታቸው ነው ፖይንት አለ። አሁን አንተ የምትለውን የሚተነትኑ ተቋሞች አሉ፣ የሰብአዊ መብት ድርጅቶች አሉ። ቤዚካሊ በዚህ በአፍሪካውያን ላይ እየተደረገባቸው ያለው ዘመቻ የሰብአዊ መብት ጥሰት ነው እንጂ በዚህ ህዝብ ላይ መጥተው ጥገኛ ሆነው የሱን እንጀራ የተሻሙ ሆነው አይደለም። እያንዳንዳቸው ሀገሪቱ በዚህ መንገድ ገብተው የሚሰሩላት እያንዳንዳቸው በቀላል ስሌት ሁለት ስራ የሚፈጥሩ ናቸው ማለት ሞር ራሱ ደቡብ አፍሪካ ታች ያለው ማህበረሰብ እድል የስራ እድል እዛ በዛ ሚኒማል በሆነው ስራ ውስጥ የስራ እድል የሚከፍት ነው። አንድ ስደተኛ ለሁለት ሰው የስራ እድል ይከፍታል። የሆነ ነገር ያደርግና አሁን ያልከኝን አይነት ነገር ማለት ነው። እና በዚህ የሚከራከሩት እውነቱን ለመናገር የጥቁሮቹን እንጀራ ስለበሉ አይደለም እና ጥቁሮቹ የማይሰሩትን በመስራት ከዛ መልሰው ቅድም ባልከው በራሳቸው ጥሪትና ዕውቀት የሆነ ነገር በመፍጠር እንደውም ለዛ ለራሱ ለጥቁሩ ታች ላለው ህብረተሰብ የስራ እድል የፈጠሩ ናቸው የሚለው አርጊውመንት ከባድ ነው። በነገራችን የደቡብ አፍሪካ መንግስት እኮ ይሄ እምነት የለውም። ግን ዌቭ የተነሳው ከራሱ ከህዝብ ነው የተነሳው እና ማባረር ድርጅት ተቋቁሟል። በተለይ ዙሎች እነዚህ ጋሻና ጦር ይዘው የነብር ነው እንዲህ የሚደርሙት ክፉዎች ናቸው። ምክንያቱም እኔ ከዚህ በፊት በደንብ ይሄን ታስታውሳለህ፣ በ2008 ነው በፈረንጆች ታስታውሳለህ? ምንድን ነበር? አይዶን እስራኤል ነበርኩኝ። በጣም እኔ እንጃ። ከዛ በኋላ ብዙ ነገር አይቻለሁ። ያ ሁለት ሶስት ነገሮች ይሆናል። ከዛ በኋላ ታይችልም አምሮም ሊያ አይችልም። እየተጣራ የሚደርስለት አንድ ጥቁር ማለት እንግዲህ እነሱ ናቸው የሚያውቁት።
ይሄ ደቡብ አፍሪካዊ ነው አይደለም እነሱ ናቸው እንደ አይጥ እየደበደቡ ሲገሉ አንገቱ ላይ ጎማ እያደረጉ ሲያቃጥሉ በያን ለመዘገብ በስሪሊ ቴሪብል በቃ እና ያን ጊዜ ከ60 በላይ ሰው ነው የገደሉት። በአሁኑ ግን 2 ሰው ብቻ ነው የተገደለው ይላል ቢያንስ በይፋ የሚታወቅ አሁን ባነሱት በሚሉት እና ሁለተኛ አንድ ማላይ ምን አለ ማክዌሬ ኩዌሬ ምን ማለት ነው? እንደዛ ነው የሚሉን አለ ማክዌሬ ኩዌሬ እና ምንድነው ማክዌሬ ኩዌሬ የሚለው ብዬ ያው ሰው ሰራሽ አእምሮ ውስጥ ጥያቄ ያቀርብኩ። እሺ እና አንዱ የሰጠኝ ማብራሪያ ምንድነው ግምቶችን ያስቀመጠው ያው ዴሪጎተሪ ነው አንድ ሰው ሰብና የሚገፍን ያው ስታርቀው ነው ስትለው ነው ስትገፋው ነው እና አንዱ ምንድነው በእነሱ በዙሎች በሚለው አፍሪካ ለነሱ ጆሮ ይላል በተለይ የነሱ ጆሮ ይሄ የሌላ አፍሪካዊ ቋንቋ በተለይ የሶማሌ የሞዛምቢክ ቅድም ያልኩ የማላዊ የናይጄሪያ እንደዚህ ቋንቋቸው ለነሱ ጆሮ እንደዚህ ነው የሚሰማቸው ያለው የፍ ቋንቋ ስለሌለ እንደዛ ነው የሚሰማቸው እንትና መጥቶ ማክዌሬ ነው የሚሉት ይላል። ሌላው ደግሞ እዛ ላይ ኢትዮጵያ ላይ ጠቅስም እዚህ ቋንቋዎች ውስጥ ለማለት ፈልጌ ኢትዮጵያኖች ያን ያህል ብዛት ያላቸው አይመስለኝም። እነዚህ እንደምጠቅስ እንደ ማላዊ እንደ ሞዛምቢክ እና እንደ ናይጄሪያኖች ያለ አይሆኑም አንሆንም ብዬ ነው የማስበው። እንደዛ ነው አንዱ የሚታሰበው ለጆሮአቸው የቋንቋቸው እንደዛ ነው የሚሰማቸው መኮረኮ እንደዛ ነው የሚሰማቸው ይላል። ዲዩ ማለት